ሰላም ጤና ይስጥልን እንደምንሏችኋል። እኔ መረዳ ሰፋ ነኝ ከማያ ኒውስ ከሰዓቱን ዜና እንሆ ብለናል። የሰዓቱን ዜና ርዕሶች እናስደምጣለን። እንደ ቀልድ የታየውና ዋጋ ሊያስከፍል የሚችልና ዋጋ እያስከፈለ ያለው ሄሞራጂክ ፊቨር ቫይረስ በሽታ በህዝቡ ዘንድ ያለው ጥንቃቄ፣ እስራኤል የታየውን የኢትዮጵያ የባህር በር ጥያቄ እንደምትደግፍ በኢትዮጵያ የእስራኤል ኤምባሲ አስታወቀም። አሜሪካ ለሳውዲ አረቢያ አዲስ ጀቶቿን እንደምትሸጥና የስልጠና ድጋፍ እንደምታደርግም አስታወቀች ይለናል። የሰዓቱ ዜናን በዝርዝር እንመለከታለን። በኢትዮጵያ የተከሰተው አዲሱ ሄሞራጂክ ፊቨር ቫይረስ በሽታ እንደ ቀልድ እየታየና በህዝብ ዘንድ የማስጠንቀቂያ ሆነ የጥንቃቄ ግንዛቤ እንደሌለው እየታየ ይገኛል። ይህ ቫይረስ ከፍተኛ ዋጋ እንደሚያስከፍል እየታወቀ በህዝቡ ዘንድ ምንም አይነት ግንዛቤ እየተሰጠ አይደለም ይለናል። በዚህ ሁኔታ የቫይረሱ ስርጭት እንደሚስፋፋ የሚያሳይ አንዳንድ ግንዛቤ እጥረቶች በህብረተሰቡ ዘንድ ይታያሉ። ስለዚህም የኢትዮጵያ ጤና ሚኒስቴር ለዚህ ቫይረስ ትልቅ ትኩረት ሰጥቶ በመንቀሳቀስ ላይ ሳለ ህብረተሰቡ ላይ ግን የግንዛቤ ማስጨበጫ ስልጠና እየሰጠ እንዳልሆነ ያሳያል። የዚህ ቫይረስ ፍጥነት ለመግታት የግንዛቤ ለውጥ እንደሚያስፈልግ በማመን የጤና ባለሙያዎች ለህዝቡ ግንዛቤ ለውጥ መስጫ ማዕከል በመክፈት ህብረተሰቡን ማዳን አለባቸው እየተባለም ይገኛል። በሌላ ዜና እስራኤል በቀይ ባህር ላይ እያየለ የመጣውን የአረብ ሀገራት ተጽዕኖ ለመገዳደር የኢትዮጵያ የባህር በር ጥያቄ እንደምትደግፍ በእስራኤል የኢትዮጵያ ኤምባሲ አስታወቀ። እስራኤል ኢትዮጵያን ወደ ቀይ ባህር ከገባች ስትራቴጂክ ሀገር ትሆናለች በሚል ድጋፍ ትሰጣለች የሚለው መረጃ በእስራኤል የኢትዮጵያ አምባሳደር ተስፋዬ አረጋግጧል። አምባሳደሩ በጉዳዩ ላይ አዲስ በሰጡት ማብራሪያ በታሪክ ወደ ኋላ ተመልሰን ስናይ እስራኤል ኢትዮጵያ ወደብ አልባ እንዳትሆን ትሰራ ነበርም ብለዋል። አምባሳደሩ በማብራሪያቸው እስራኤል በቀይ ባህር ጉዳይ የያዘችው አቋም ለኢትዮጵያ ጥቅም ብቻ ሳይሆን ለሷም ብላ የምታደርገው ነው ብለዋል። ኢትዮጵያ ከወደብ ተጠቃሚነት በተገፋች ቁጥር ቀይ ባህር የአረብ ሀገራት የበላይነት ይረጋገጥበታል። ይህ ደግሞ ጉዳቱ ለእስራኤልም ጭምር ነው ሲሉ አስረድተዋል። እንደ አምባሳደሩ ገለጻ እስራኤል በቀይ ባህር ላይ የአረብ ሀገራት የበላይነት እንዳይነግስ ኢትዮጵያን ደግፋ መቆሟ የብሔራዊ ጥቅም አካሏ አድርጋም ትመለከተዋለች። እስራኤል ከቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ በወታደራዊ ስልጠናና ኢትዮጵያን ስታግዝ እንደነበር በመግለጽም በወቅቱ ነበልባል የተሰኘው ጦር በእስራኤሎች መሰልጠኑን አስታውቋል። በተጨማሪም አየር ኃይልን የማጠናከር ስራ በእስራኤል መሰራቱንም ተገልጿል። በተጨማሪም በደርግ ጊዜም እንደ አውሮፓውያን አቆጣጠር በ1973 ዓመተ ምህረት የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ተቋርጦ እንደነበር ያስታወሱት አምባሳደር ተስፋዬ ሆኖም ከወታደራዊ ደርግ መንግስት መውደቅ በኋላ በወታደራዊ መረጃ ልውውጥ የመተባበር ግንኙነት እንደነበርም ተነግረዋል። አሁን ላይ ኢትዮጵያ በህጋዊ ሰላማዊና ዲፕሎማሲያዊ መንገድ በሰጥቶ መቀበል መርህ የባህር በር ባለቤት ለመሆን ጥረት እያደረገች መሆኑን በማንሳት ኤምባሲው በጉዳዩ ላይ ከእስራኤል ጋር እየተነጋገረ ነው ብለዋል። አሁን ባለው ሁኔታ በእስራኤል በኩል በኢትዮጵያ በር የግንኙነት ጥያቄ በስልታዊ ሁኔታ የመደገፍ እንጂ የመቃወም ሁኔታ የለም አምባሳደሩም ጠቁመዋል። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትገባ እና ብትመለስ ወዳጅ ሀገራት ናት። እስራኤላውያን ኢትዮጵያን የሚያዩበት መንገድ የተለየ ነው ያሉት አምባሳደር ተስፋዬ በአፍሪካ ህብረት የተመልካችነት ድርሻን መልሶ ለማግኘት የእኛን ድጋፍ ይሻሉ ሲሉ ገልጸዋል። አክለውም ኢትዮጵያ በተለያዩ ዘርፎች ሰፊ የልማት አቅም ያላት ሀገር በመሆኗ በዚህ ውስጥ በመሳተፍ እኛም እንጠቀማለን ብለው እንደሚያስቡም አብራርተዋል። ከብዙ ብሔራዊ ጥቅሞች አንጻር የኢትዮጵያ የባህር በር ሌሎች ጥያቄዎች የመደገፍ እንጂ ለምንና እንዴት የሚለው ነገር አያነሱም ሲሉም ተናግረዋል። ኢትዮጵያ አሁን ያሳየችው የባህር በር ጥያቄ የእስራኤል መንግስት ይደግፈዋል፣ ግን አሁን በኢትዮጵያ ጉዳይ መግለጫ መስጠት አይቻልም ሲሉም ገልጸዋል። በሌላ ዜና የቀድሞ የደቡብ አፍሪካ የውጭ ጉዳይ ሚኒስትርና የአፍሪካ ህብረት ሊቀመንበር ኒኮዛና ድላሚኒ ዙማ ዶክተር ስለ ኢትዮጵያ በራስ የመቆምና የመቻል ተምሳሌትነት ታላቁ የህዳሴ ግድብ ምስክር ነው ሲሉም ገልጸዋል። ከኢትዮጵያውያን የተማርኩት ትልቁ ነገር በራስ ማድረግ እንደሚችሉ ማመናቸውን ነው። ለዚህም ትልቁ ምክንያት ደግሞ አእምሯቸውን ከቀኝ ግዛት ሐሳቤ ነፃ ማድረጋቸውም ነው ብለዋል። ኒኮዛና ዲማ ዙማ ኢትዮጵያ በቅርቡ ያደረገችውን የድል ተምሳሌት
እያመሰገኑ አሁንም አፍሪካውያን አእምሯቸውን ከቀኝ ግዛት ሐሳቤ ማላቀቅ አለባቸው በሚል መነሻ ሐሳብ በሰጡት አስተያየት ኢትዮጵያን የህዳሴ ግድብን ለመገንባት የውጭ እጅን አለመመልከትን አሳይታለች፣ ለዚህም ትምህርት ሰጥታናለችም ብለዋል። በሀገር ውስጥና በውጭ የሚገኙ ዜጎች ያላቸውን በማዋጣት ያለ የትኛውንም የውጭ አካል ተሳትፎ በራስ አቅም ትልቅ ፕሮጀክትን እውን አድርገውታልም ብለዋል። አብዛኛዎቻችን አሁንም የውጭ እጅ የመጠበቅ እዛቤ አለብን። ይህንን በማስወጣት ታላቂቷን አፍሪካ መገንባት አለብንም ሲሉም ተናግረዋል። ስለዚህ አሁንም ቢሆን የውጭ እጅ መጠበቁን ይብቃን፣ በምንችለው አቅም ልክ የራሳችንን እድገት ልንተጋ ይገባል ሲሉም በመልእክታቸው አስታውቀዋል። ቀጣዩ ዜና ወደ አሜሪካ ይወስደናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው ለሳውዲ አረቢያ ዘመን አፈራሾችን F-35 ጀቶች እንደምትሸጥ ፍንጭ ሰጡ። ቀደም ሲል አሜሪካ F-35 ጀቶች በአረብ ሀገራቶች እጅ እንዲገባ ፍላጎት እንዳልነበራት አልጀዚራ ዘግቦም ነበረ። አሁን ግን ዶናልድ ትራምፕ ለሳውዲ F-35 የጦር ጀቶችን እንሸጣለን ማለታቸውም ተሰምቷል። ሳውዲዎች ታላቅ አገራቸው ናት፣ ይህም እናደርገዋለን ብለዋል። ሳውዲ አረቢያ ግን ከእስራኤል ጋር ዲፕሎማሲያዊ ግንኙነት ከመመስረቴ አስቀድሞ የፍልስጤማውያን ነፃ መንግስት በመቋቋም መላ እስማማለው፣ ዋስትና ማግኘት አለብኝም ብላለች። ፕሬዝዳንት ዶናልድ ትራምፕ ከሳውዲ አልጋ ወራሽ መሐመድ ቢን ሳልማን ጋር በዋይት ሃውስ ሲነጋገሩ ትልቁ ጉዳይ እንደሚሆንም ተጠቅሷል። የሰዓቱን ዜና በዚህ አጠናቀናል። እኔ መረዳ አሰፋ ነኝ ከማያ ኒውስ ጋር ሰናይ ቀን ተመኛው። ውድ አድማጭ ተመልካቾቻችን ትብብራችሁ አይለየን። ቪዲዮ የምንለቀው ሪፖርት እየተደረገብን እየጠፋብን ስለሆነ የእናንተ ትብብር ያስፈልገናል። ቀና ትብብራችሁን እንድታደርጉልን በአክብሮት እንጠይቃለን።